ፍቅር ያሸንፋል የሱ መልኩ ኢትዮጵያዊነት ነው የሱ ህይወት ልኩ ለ24 ዓመታት የማይቀዘቅዝ ሙዚቃ ስለሰጠን ከልብ ነው የምናመሰግነው በዘመን ርክክቦሽ ውስጥ አብሮ ይሻገራል ብቻውን አይደል በእነዚህ ሁሉ ዓመት የተወለዱትንም ጭምር ይዞ ገና የወለዱትም የሚወለዱትም ሁሉም ይከተሉታል ቴዎድሮስ ካሳሁን ገርማሞ የተወለደው ሐምሌ 7 1968 ከአባቱ የፖሊስ ሬዲዮ ጋዜጠኛ የነበሩት ሙዚቀኛ የግጥም ዜማ ደራሲ ከሆኑት እንዲሁም የመድረክ መሪ አስተዋዋቂ ካሳሁን ገርማሞና ተወዛዋዥ ዳንሰኛ ከሆነችው ወይዘሮ ጥላይ አራጌ በአዲስ አበባ ልዩ ስሙ ኳስ ሜዳ በምትባል ሰፈር ተወለደ ከኪነ ጥበብ ቤት የፈለቀው ይህ ልብ አዋቂ ድምፃዊ ቴዎድሮስ ይህ ብላቴና ሙዚቃ በውስጡ የሰረጸው በልጅነቱ ነበር የአስቴር አወቀን ኩኩ ሰብስቤ ጥላውን ገሰሰን ጋሽ መሐሙድን የመሳሰሉትን ይሰማል የነሱንም ዜማ ያንጎራጉራል በልጅነት ዕድሜው ቤት ውስጥ ከበሮ ይመታል ገና ቤተሰቦቹ ወደ ሙዚቃው ዓለም እንዲገባ ፍላጎታቸው አልነበረም በተለይ አባቱ ካሳሁን ገርማሞ በይበልጥ ይቃወመው ነበር ተው ልጄ ኪነት ከሃው ታረቅ ይለው ነበር መግረፍ የግጥም ደብተሩን እስከ መቅደድ ደርሰዋል ሙዚቃ ልክፍት ነው ከያዘም አይለቅም ቴዎድሮስ ካሳሁን ገርማሞ ወደ ሙዚቃ እንዲገባ ምክንያት የሆነችው አርቲስት አዳነች ወልደ ገብርኤል የሚሰራው ሁሉ ተስጦን እንዲያወጣ ትረዳው ታግዘው ጀመር በመቀጠል ዳዊት ጽጌ ትልቁ ቴዲ አፍሮን የሙዚቃ ፍቅሩን ተመልክቶ አንድ ሙዚቃ አዘፈነው እሱም የክቡር ዶክተር ጋሽ ጥላውን ገሰሰን አንቺ እናት ሀገሬን ዘፈነ በቃ ከዛ በኋላ በሙዚቃ ተለከፈ በክለብ ደረጃ ላይን ክለብ ሀ ብሎ የጀመረበት ነው 12ኛ ክፍል ትምህርቱን እንዳጠናቀቀ ከያሬድ የሙዚቃ ትምህርት ቤት ከተመረቁት ጋር በጋራ ሆኖ ባንድ መሰረተ ኤልያስ መልካ ሊድ ጊታር ሁናንተ ሙሉ ድራም ቢኒያም በድሩ ኪቦርድ ምስጋናው ቤዝ ጊታር ይሰሩ ነበር የራሱን ባንድ ለማቋቋም ጽኑ ፍላጎት የነበረው ዜማ ላስታስ የተሰኘ ባንድ ከሸዋንዳይ ጋር አቀናባሪ ግሩም መዝሙር በጥምረት ከፈቱ ቴዲ አፍሮ የተባለበት ምክንያት አብሮ በሚሰራበት ባንድ ውስጥ የተሰጠው ስም ነው የመድረክ ስሙም ሆኖ ጸና የዝና ጣራ እስኪነካ ያደረገው የሙዚቃ አልበም በኤልያስ መልካ 10 ሙዚቃና በዳግማዊ አሊ ቀሪውን የተሰሩ ነበሩ አቦጊዳ አልበም በ1993 የተሰራ ሲሆን ልጅነት አላት አቦጊዳ ለማለማሽ ሔዋን እንደዋዛ ቢራቢሮ ተጠቃሽ ናቸው ሌላኛው ሌቦ አልበም በኤአይቲ ሪከርድ አማካኝነት የተሰራ ሲሆን ከአቦጊዳ አልበም ቀድሞ የተሰራ አልበም ነበር የነዚህ የሰሩት ኤክስፕረስ ባንድ ነበሩ ዋዘንድሮ ጓደኛ ትዝብት ውባለሜ ጉድ ሰራችኝን የመሳሰሉት ነበሩ ከዛም ታሪክ ተሰራ ሙዚቃ አትሌቶችን የሚያበረታታ ሙዚቃ ለቀነኒሳ በቀለ ቀነኒሳ አቦጊዳ አልበም ላይ ለኃይሌ ገብረስላሴ በትራክ ሀገራቸውን በማስጠራት ላለፉት ቴዲ አፍሮ ማይኩን ጨብጦ በማይጠገበው ድምፁ አመስግኗል ሁሌም ድል አድራጊ ይቻላል ነው መልሱ ድል አርጎ ሲገባ ባንዲራ ነው ለሱ ግጥም ዜማ ቴዲ አፍሮ ቅንብር ኤልያስ መልካ ለዚህ ሙዚቃ ምስጋና ይግባው ዘንድ ኃይሌ ገብረስላሴ ቴዲ አፍሮን ቤቱ ጋብዞት የራት ግብዣና በኃይሌ ስም ያለበት የአንገት ወርቅ ሀብልም አጥልቆለት ነበር ቀጥሎም ያስተሰርያል አልበምን በአራት የሀገራችን ውድ አቀናባሪያን የተፈበረከ ነበር ኤልያስ መልካ አበጋዝ ክብረ ወርቅ ዳዊት ጥላውንና ግሩም መዝሙር ያስተሰርያል አልበምን በውስጡ ላምባዲና ሼማ እንደፍር ነገሪን ካልሽማ እቴጌ ካብ ዳላክ የመሳሰሉት ያሉበት ነበሩ ግጥም ዜማ ቴዎድሮስ ካሳሁን ኤልያስ መልካ በናሆም ኮሌክሽን አትሞ ያወጣለት ላሜ ቦራ ወደ ሀገር ቤት ያረጋልን የመሳሰሉንም አሰማን ጥቁር ሰው አልበም አበጋዝ ክብረ ወርቅ ሚካኤል ኃይሉ ሚኪጃኖ ቴዎድሮስ መኮንን ይልማ ገብረአብ ግጥም አብረው የሰሩት ነበረ ሆነሽ በመልክሽ ገዳይ የውበት አርበኛ
ማሰብ አቃተኝ ባንቺ ተማርከንኛ ወተን ባለም ከፍታ ምድሪቱን ባናይ የለም እንዳንቺ ቆንጆ ጸባዬ ሰናይ። የመጨረሻው አልበም በአቤል ጳውሎስ የተኳለው ያቀናበረው ኢትዮጵያ አልበም ሰንበሬ፣ አኛቱ፣ ያምራል፣ አደይ፣ ናትባሮን ጨምሮ አስደመጠን። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ ከመዝፈኑ በፊት በሌሎች ግጥም ዜማ ይሰጣል። የግጥም ዜማ ብሎ መስጠት የጀመረው ለድምፃዊ ዳዊት መለሰ ነው። ለበርካታ የኢትዮጵያን የሙዚቃ ሰዎች የግጥም ዜማ አበርክቷል። የቴዲ አፍሮ ታሪክ ዘልቆ አያልቅም። ትንሽ ዛቅ አድርገን አቀረብን። በስተመጨረሻ ትልቅ ነጥብ ላንሳ። የጎንደር ዩኒቨርሲቲም ለሰራው የሥራ የክብር ዶክተሬት ሰጥቶታል። አርቲስት የክቡር ዶክተር ቴዎድሮስ ካሳሁን ገርማሞ ቴዲ አፍሮ